የኔ ቆንጆ አዲስ ወንድ ስትተዋወቂ ጠይቂ። እጮኛ አለች፣ ሚስት አለች ወይ፣ ልጆችስ አሉ? ይህንን የመሳሰሉ ጥቃቅን ብዙ ቦታ የሌላቸው ዲቴሎች እሱን ትዝ ላይሉት ይችላሉና አንቺ እየጠየቅሽ ይገርማል። በብዛት ሴቶች ሲሉት የምትሰሙት ወንዶች ጭራሽ ሲሉ ሰምታችሁ ማታውቁት ነገር ምንድን ነው? አፈቀርኳት ግን ባለትዳር ናት፣ ልጆች አላት። ወንድ ልጅ እንዲህ ሲል ሰምታችሁ ታውቃላችሁ? እኔ በሚዲያም በአካልም የትም ቦታ እንደዚህ አልሰማሁም። ወንድ ሲል ካገባ ወንድ ጋር ፍቅር ያዘን የሚሉ ሴቶች መስማት ግን አሁን ላይ ዜና ራሱ አይደለም። ሁሌ ሴቶች ናቸው ያገባ ሰው የሚወዱት። ማግባቱን እያወቃችሁ ፍቅር የሚይዛችሁ እናንተ ናችሁ። ለዚህ ደግሞ ምስክር መልሰው ራሱ ሴቶች ናቸው ያገቡ ሴቶች። ያገባች ሴት ባሏን ከሲንግል ሴቶች በመከላከል ስራ ሁሌ እንደተጠመደች ነው። እስቲ እነዚህን እህቶቻችንን እንስማ፣ በደንብ አዳምጡ። እሺ፣ አንደኛ ሴት በነገራችን ላይ ያገባ ወንድ የሚወዱ ሴቶች አሉ። ልክ እንደ ጥቁር ወንድ ወዳለው ወይ ረጅም ወንድ ወዳለው ምናምን እንደምትል አንድ ሴት እንደሚባል ምርጫ እንደሚባል ከነዛ ያገባ ወንድ ቀለበት ወንድ ልጅ አልኩ ስታይ በጣም ደስ የሚላት ሴት አለች። ወጣት ሴቶች ነው። በጣም ነው የሚገርመኝ። ሁለት በሉ። እኔ ምን ግን ቀለበት ያደረገ ወንድ የሚመቻችሁ ሴቶች ምናምን ነው የሚያማችሁ? እኔ በጣም ግን የሚለኝ ድሮ ቀለበት ያደረገ ወንድ በቃ ከሆነ ቀለበት አግብቷል እንጌጅ ነው ነበር የሚባለው። አሁን እኮ ጭራሽ አይን የሚጣልበት ሆኖ ቁጭ። ሶስት በሉ። ከባለትዳር ወንድ ጋር ወይም ፍቅረኛ ካለው ወንድ ጋር ቺት የምታደርጉ ሴቶች you will never get a settle የሚያደርጉ ወንድ I promise you የዘራችሁትን ታጭዳላችሁ። የምር አያችሁ አይደል? ያላየሁትን አላወራም። ሳወራ ብዙ ጊዜ ለወንዶች እያዳላሁኝ ማወራ ሊመስላችሁ ይችላል። ግን ለሴቶች እያዳሉ የሚከራከሩ ሴት ቲክቶከሮች ስለበዙ ትንሽ ባላንስ ማድረግ አለብን። አብዛኛው ወንድ እኮ በሴት የሚንበሸበሸው ካገባ በኋላ ነው። አሁን እንደውም ሲንግል ወንድ ራሱ መዝናኛ ቦታ ምናምን ሲሄድ ሴቶችን ለመሳብ ቀለበት አድርጎ ነው የሚሄደው። ያው ልጅቷን ስሟት ከፈለጋችሁ። አሁን እኮ ጭራሽ አይን የሚጣልበት ሆኖ ቁጭ። ወንድ እንደማቆ ቀለበት ማድረግ እስከመጀመር ደርሷል። ምንድነው ጉዱ? በመጀመሪያ ያገባ ወንድ የሚመቻቸው ራሳቸው ሴቶቹ ናቸው። እሱ ማግባቱን ባይናገር ራሱ ውስጣችሁ እየነገራችሁ እያወቃችሁ ነው የምትገፉበት። አይደለም ይሄንን ይቅርና ሴቶች በጣም ዲቴል የሆነ ነገር ብዙ ነገር ያስተውላሉ። ለአንዳንዱ ነገር ግን ተጠያቂነት ብትወስዱ አይሻልም? በሁሉ ነገር ከላይ እስከታች ከትንሽ ከትልቅ ነገር ወንድን ወቅሳችሁ ይገፋል። ኤንዌይስ ወንዶች ያስተውላችሁ ከሆነ ሪሌሽንሺፕ ውስጥ ስትሆኑ በከፍተኛ ሁኔታ የሌሎች ሴቶች ፍላጎት በእናንተ ላይ ይጨምራል። ይህ የሪሌሽንሺፕ ሳይኮሎጂው ፕሪሰሌክሽን ይሏል። ፕሪሰሌክሽን ምን ማለት ነው? ቃሉ እንደሚለው ቀድሞ የተመረጠ ማለት ነው። ሴቶች ለምንድነው ሪሌሽንሺፕ ውስጥ ያለ ወንድ የሚወዱት ወይም ያገባ ወንድ የሚወዱት? ይህንን ነገር በደንብ አስረዳችኋለሁ። እስከ መጨረሻው በደንብ ስሙ። እዚህ ምድር ላይ ስንኖር አንድ የተሰጠን አሳይመንት እንዳለ አስቡት። እሱም ዘርን መተካት ነው። ለዛ ደግሞ የአሳይመንት ፓርትነር እየመረጥን ነው። ሴቷ ወንዱን፣ ወንዱ ሴቷን። ጋይስ አስተውሉ። ሴቶች ወንድ ሲመርጡ ዝም ብለው አይመርጡ። ዝም ብለው ለሚጠይቃቸው ሁሉ እሺ አይሉ። ያ የሆነው በተፈጥሮ ምክንያት ነው። በማህፀኗ ውስጥ ዘርን የሚያስቀምጠው ወንድ በጣም የተመረጠ ወንድ እንዲሆን ኔቸር ያስገድዳታል። ያንን የሚፈጠረው ልጅ መጠበቅ፣ መከላከል፣ ለነሱ ማቅረብ ይኖርበታል። ደግሞ ሴት ልጅ ስታረግዝና ስትወልድ ምን ያህል ስስ እንደምትሆን ወይም ቮልነረብል እንደምትሆን ታውቁታላችሁ። በዚህ ሁሉ ስታልፍ አብሯት ሆኖ እሷን የሚጠብቅ ከሁሉ ነገር አንጻር አቅም ያለው የተመረጠ ሰው መሆን አለበት። ስለዚህ በእሷ አቅም የምትችለውን ምርጥ ወንድ መምረጥ አለባት። እንዳለ የሴቶችን ክራይቴሪያ ወይም ደግሞ መመዘኛ ካያችሁት ከሴኪሪቲ ጋር የተያያዘ ነው። እኛ ደግሞ እንዳለ ክራይቴሪያችን ከፈርቲሊቲ ጋር የተያያዘ ነው። ለምሳሌ እነሱ ምን ይላሉ? ፋይናንሻሊ የተሻለ በሳል የሆነ ሊደር የሆነ ፊዚካሊ ስትሮንግ የሆነ ረጅም የሆነ ሰምቲንግ ሴኪሪቲ እንዳለ። እኛ ደግሞ ምን እንላለን? ቆንጆ የሆነች እድሜዋ እንደዚህ እስከ 24 የሆነ እንደዚህ አያችሁ። ኢትስ ኦል አባውት ፈርቲሊቲ። ለኛ የሴት ልጅ ፒክ ፈርቲሊቲ ከ20 እስከ 24 ነው። ሴቶች ውስን ከሆነ እንቁላል ጋር ነው የሚወለዱት፣ ወደ 2 ሚሊዮን እንቁላል ማለት ነው። ከዛ በኋላ ጉርምስና ወይም ፑበርቲ የሚባለው እድሜ ላይ ስትደርስ 300 ሺህ እንቁላል ይቀራታል። ከዛ በየወሩ 400 የሚሆኑ እንቁላሎችን ሪፕሮዳክቲቭ ታይሟ ላይ ኦቪሌት ታደርጋለች። በዚህ መሰረት እንቁላሏ እየቀነሰ ይሄዳል። አዲስ እንቁላል አይመረትም። ስለዚህ አንዲት ሴት ከፍተኛ የመውለድ እድል ያላት እስከ 24 ባለው እድሜዋ ነው። ከ24 እስከ 30 መካከለኛ የሚባል የመውለድ እድል ያላት፣ ከ30 በኋላ የእንቁላል ቁጥሯ በከፍተኛ ሁኔታ ይወርዳል። ያ ማለት የመውለድ እድሏም አብሮ ይወርዳል። ሚስኬሬጅ የመፈጠር እድሉ ደግሞ እየጨመረ ይሄዳል ማለት ነው። እዚህ ጋር ግራፉን ፖዝ አድርጋችሁ መመልከት ትችላላችሁ። ስለዚህ 30 የምትለዋ የሴት እድሜ መነጋገሪያ የሆነችው በምክንያት ነው። የሚገርመኝ የእግዚአብሔር ስራ ምን እንደሆነ ታውቃላችሁ? ሴት ልጅ ያለምንም ተጨማሪ ነገር ወይም ያለምንም ምቾት በተፈጥሮ ቆንጆ የምትሆነው ከ20 እስከ 24 ባለው እድሜዋ ነው። ከፍተኛ የመውለድ እድልም ያላት በዚሁ የእድሜ ክልል ነው። የሴት ልጅ ቁንጅናና የመውለድ ችሎታዋ ሊንክ ተደርጓል። ማለትም አንድ እድሜ ላይ ነው የተቀመጠው። ያ ማለት ሴቷን ውለጂ እያላት ነው፣ ወንዱን ደግሞ ሄደህ አናግራት እያለው ነው። አንድ ወንድ የሆነች ቆንጆ ወጣት ሴትን ሲያይ እሱ ያየ የሚመስለው ቁንጅናዋን ነው። እንስሳዊ የሆነ ማንነቱ ግን እያየ ያለው የመውለድ ክህሎቷን ነው። ሄደህ ከእሷ ጋር ብትተኛ መውለድ ትችላለህ እያለው ነው ተፈጥሮ። ይቅርታ ሌላ ነገር ውስጥ ገባሁኝ። ወደ ቀድሞ ነጥብ ስንመለስ ግን እነሱ ሴኪዩሪቲ፣ እኛ ደግሞ ፈርቲሊቲን ፈልገን ነው የምንገናኘው ማለት ነው። ወንድና ሴት ፈርቲሊቲ፣ ሴኪዩሪቲ። ስለዚህ ሴቶች ሴኪዩሪቲን ፈልገው በሚያማርጡበት ጊዜ የምርጫ ሂደቱን ከሚያቃልልላቸው አንዱ መንገድ ፕሪሰሌክሽን የሚባለው ኮንሰፕት ነው። ቀድሞ በሌላ ሴት የተመረጠ ከሆነ ወይም ሴሌክትድ የሆነ ከሆነ የሆነ አቅም አለው ማለት ነው። ያችኛዋ ሴት ይህንን ወንድ እሺ ብላ ራሷን ከሰጠች በምክንያት ነው ሊሆን የሚችለው። በዛችኛዋ ሴት አቅም ምርጥ የሚባለው ወንድ ይሄ ከሆነ በእርግጠኝነት እዚህ ሰውዬ ጋር የሆነ ፖቴንሻል አለ። የመጀመሪያዋ ሴት የምርጫ ሂደቱን አቀለለችው ማለት ነው።
ድርጅት ቢኖራችሁ ምንም አይነት መስሪያ ቤት ተቀጥሮ ሰርቶ የማያውቅን ሰው እኮ መቅጠር ያስፈራል። ግን ከዚህ በፊት ኢትዮ ቴሌኮም፣ አየር መንገድ ምናምን በተለያዩ ኃላፊነቶች ከሰራ አሁን ደግሞ ሳፋሪኮም በትልቅ ኃላፊነት እየሰራ ከሆነ እናንተ እንደ ቀጣሪ ምንድን ነው የምታስቡት? ይህ ሰውዬ ያለ ምክንያት አይደለም እንደዚህ ትልልቅ መስሪያ ቤቶች ላይ እየሰራው አሁንም እየሰራ ያለው ነው የምትሉት። ብዙ ፈተና ወይም ጥያቄ ራሱ አትጠይቁት። ትልልቆቹን መስሪያ ቤቶች እንደ ቆንጆ ሴቶች እዩዋቸው። እነዚህ ቆንጆ ሴቶች በእኔ አቅም ምርጥ የሚባለው ወንድ ይሄ ነው ብለው አብረውት ከሆኑ እዚህ ሰውዬ ጋር የሆነ ነገር አለ ማለት ነው። እኔ እንኳን አሁን ባይታየኝ እነዛ ቆንጆ ሴቶች አይተውታል። ስለዚህ እኔ ለምፈልገው የመጠበቅ የማቅረብና የመምራት ኃላፊነት ብቁ ነው ብሎ ነው አእምሯ የሚያምነው። ምክንያቱም ይህንን ኃላፊነት በትዳር ላይ ኦልሬዲ እየተወጣው ሊሆን ይችላል አሁን ላይ፣ ወይም ደግሞ ይወጣዋል ብላ ያመነች ሌላ ሴት አለች። አዲስ ወንድ አምጥቼ ይሆነኛል ላይሆነኝም እያልኩ መጨነቅ አልፈልግም የሚሉና ያገባ ወይም ሪሌሽንሺፕ ውስጥ ያለ ወንድ ላይ ፍላጎት ያሳያሉ ማለት ነው። በቃ የፕሪሴሌክሽን ሀሳብ ይህንን ይመስላል። ሴቷ ይህንን ውሳኔ ስትወስን ቁጭ ብላ አስባ ምናምን አይደለም፣ ጀስት አንኮንሽስሊ ነው የምትወስነው። እሷ ራሱ አታውቀውም። ሌላ ማስተዋል ያለባችሁ ነገር ድሮ የሴት ልጅን ባል የሚመርጠው ቤተሰብ ነበር። ዝም ብለው ሴት ልጃቸውን ለወንድ አይሰጡ። ባላቸው አቅምና በልጃቸው ቁንጅና መሰረት በጣም ምርጥ የሆነውን ሰው ነው የሚያመጡላት። አሁን ግን ያንን የመምረጥ ሂደት የምታካሂደው ራሷ ናት። ስለዚህ አንዳንዴ የተሻለውን ሰው ለማግኘት ፋውል መስራት ሊጠበቅባት ይችላል። ስለዚህ የአንድን ወንድ የፍቅር ጥያቄ ተቀብላችሁ አብራችሁ ስትሆኑ አውቶማቲካሊ ያንን ወንድ ለሌላ ሴት አትራክቲቭ ታደርጉታላችሁ። ፕሊዝ ካልገባችሁ ድጋሚ አስተውላችሁ በደንብ ስሙት፣ ወደ ኮሜንት ሳትሮጡ ማለት ነው። ይህ ሪል የሆነ ነገር ነው። ካልሆነ ደግሞ በሪሌሽንሺፕ ላይ ፕሪሴሌክሽን ምን ማለት ነው የሚለውን ሪሰርች አድርጉ። ከዚህ የተሻለ ማብራሪያም ልታገኙ ትችላላችሁ።